ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት በቅርቡ በዩሃ ሚዲያ ላይ የቀረበውንና የብዙዎቻችንን ልብ የነካውን የኢትዮጵያዊቷን ኤንጅል ወይንም ፍቅርና የደቡብ አፍሪካዊን ባለሀብት ሚስተር ኬንን አስደናቂና አስገራሚ ታሪክ ነው። ይህ ታሪክ ስለ እውነተኛ ፍቅር፣ ስለ ሰው ልጅ ደግነትና ትልቁ ነገር ደግሞ ስለ ጤናና ጥንቃቄ ብዙ ያስተምረናል። ቪዲዮ ላይ የተሰማኝን ስሜትና የራሴን አስተያየት አክዬበት እንደሚከተለው አቀርባለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ታሪኩ የሚጀምረው ከዛሬ 20 ዓመት ምናምን በፊት ነው። ኤንጅል ገና በለጋ ዕድሜዋ ሳለች በጋዜጣ ማስታወቂያ ነው ይህንን ደቡብ አፍሪካዊ ባለሀብት ያገኘችው። ሚስተር ኬኒ ከ20 በላይ ኢትዮጵያውያን ቆነጃጅት ፎቶዎቻቸውን ቢልኩለትም ልቡ ያረፈው ግን በኤንጅል ላይ ነበር። ነገር ግን ደቡብ አፍሪካ ከገባች ከአንድ ወር በኋላ ህመም ይሰማታል። ወደ ሆስፒታል ሄዳም ስትመረመር ምንም ያልተጠበቀና አስደንጋጭ ዜና ነበር የገጠማቸው። ኤንጅል በደሟ ውስጥ የኤችአይቪ ቫይረስ እንዳለባት ተነገራት። በወቅቱ ደግሞ የኤችአይቪ ቫይረስ እጅግ በጣም የሚፈራና በጣም ከባድ የሆነበት ጊዜ ነበር። እንግዲህ ይታያችሁ አንዲት ሴት ወደማታቀው ሀገርና ወደማታቀው ሰው ትልቅ ተስፋ ሰንቃ ከሄደች በኋላ ምናልባትም አልፎልኝ ወልጄ ከብጄ ብዙ ነገር አይቼ ለቤተሰቦቼም አልፎላቸው ብላ ብዙ ነገር ተመኝታ በሄደችበት ሀገር ገና በሄደች በአንድ ወሯ ምርመራ ስታደርግ የኤችአይቪ ቫይረስ በደሟ ውስጥ ተገኘባት። እዚህ ጋር እንግዲህ አንድ ትልቅና ሳይንሳዊ ጥበብ ነው ማንሳት የምፈልገው። ብዙ ሰዎች በኮሜንት ላይ እንዴት ኢትዮጵያ ውስጥ ነፃ ሆና እዛ ስትሄድ ታመመች ብለው ሲጠይቁ አይቻለሁ። ራሷም ኤንጅል ኢትዮጵያ ውስጥ ከአባቷ ጋር ሆና ሙሉ ምርመራ አድርጋ ነፃ እንደነበረች ተናግራለች። ታዲያ ይሄ እንዴት ሆነ? ይህ እንግዲህ በሕክምናው ዓለም ዊንዶ ፔሪየድ የምንለው ሁኔታ ነው። ምንድነው ዊንዶ ፔሪየድ ብለን ስንል የኤችአይቪ ቫይረስ በደም ውስጥ ቢኖር እንኳን የማይታይበት ወይንም ደግሞ በምርመራ የማይገኝበት ጊዜ ነው። ምናልባት ኤንጅል ኢትዮጵያ ውስጥ ሆና ምርመራ ያደረገችው ውጤት የሚያሳየው ከ3 ወር በፊት የነበረውን ታሪኳን እንጂ በዛን ወቅት የነበረውን ታሪክ አያሳይም ነበር። ይሄ ነው እንግዲህ ዊንዶ ፔሪየድ የምንለው። ስለዚህ በዛን ወቅት የነበረው ምርመራዋ አሁን ያለችበትን ሁኔታ አያሳይም ነበር። ኤንጅል ኢትዮጵያ እያለች ከነበረው የፍቅር አጋሯ ጋር ምናልባትም ከሱ ጋር በነበራት ሪሌሽንሽፕ ቫይረሱ ወደ ደሟ ገብቶ ሊሆን ይችላል። ነገር ግን ቫይረሱ ገና አዲስ ስለነበረ በወቅቱ በነበረው የደም ምርመራ ማሽኖች ላይ ሊታይ አልቻለም። እዚህ ጋር እንግዲህ ሁላችንም ልንማርበት የሚገባ ትልቅ ስህተት አለ። ብዙ ጥንዶች አንድ ጊዜ ሆስፒታል ሄደው ይመረመሩና ውጤታቸው ወይም ነፃ ወይም ኔጌቲቭ ሲሆን ወዲያውኑ ተመርምረናል እኮ ብለው ጥንቃቄ የጎደለበት ግብረ ስጋ ግንኙነት ያደርጋሉ፣ ትዳር ይመሰርታሉ። የተወሰነ ጊዜ በኋላ ቫይረሱ በደማቸው ውስጥ በሚታይበት ጊዜ ከየት እንደመጣ ማወቅ እንኳን በማይችሉበት ሁኔታ ለጉዳት የሚዳረጉበት ሁኔታ አለ። ይህ እንግዲህ በጣም ስህተት ነው። ትክክለኛው መንገድ የመጀመሪያው ምርመራ ነፃ ቢሆንም ከ3 ወር በኋላ የግድ ድጋሚ ምርመራ ማድረግ ያስፈልጋል። ይህም ሲባል ደግሞ ምንም አይነት ግንኙነት ሳይኖር ማለት ነው ምርመራ መደረግ ይኖርበታል። ከዛ በኋላ ነው አንድ ሰው ነፃ ነው ብሎ ማለት ወይም ደግሞ ሌላ ሪሌሽንሽፕ መጀመር የሚችለው ማለት ነው። እኔ በግሌ የማውቃቸው ወይንም ደግሞ በሕክምና አጋጣሚ የገጠሙኝ ብዙ ገጠመኞች አሉ። ከነዛ ገጠመኞች መካከል እንደው አንድ ሁለቱን እንኳን ባነሳላችሁ፣ በአንድ ወቅት 2 ጓደኛ ማቾች የግብረ ስጋ ግንኙነት ከፈጸሙ በኋላ በመደናገጥ ለምርመራ ወደ ጤና ተቋም የመጡበትን አጋጣሚ ያስታውሳለሁ። በወቅቱ ሁለቱንም ስንመለከት እንዲየው እንደው ዝም ብለን የኤችአይቪ ቫይረስ አለበት ወይም ብለን የምንጠረጥረው አይነት ፊዚካል የነበረው ሰው ነበር። ሴቷ ግን ወፍራም የምታምር ቆንጆ ነበረች። የምርመራ ውጤቱ ግን ሲመጣ የሚያሳየው ወንድየው የኤችአይቪ ቫይረስ በደም ውስጥ እንደሌለ፣ ሴቷ ግን ቫይረሱ በደም ውስጥ እንዳለ ነው። ይህ እንግዲህ በወቅቱ ከፍተኛ ስህተት የሰሩበትን አጋጣሚ ላስታውሳችሁ ፈልጌ ነው። ከዚህ በፊት የነበረውን ስታተሳቸውን አያውቁም፣ ምርመራ አላደረጉም። በችኮላ እንደዚህ አይነት ነገር ውስጥ ከገቡ በኋላ በመደናገጥ ወደ ጤና ተቋም መጥተው ተመርምረው ነው እንግዲህ ይሄን እምላችሁ። ሌላም እንደዚህ አይነት አጋጣሚ የገጠመኝ ጊዜ አለ። ከዛ ውጭ ደግሞ በአንድ ወቅት የማስታውሰው ባልና ሚስቶች ወደ ጤና ተቋም ይመጣሉ። የመጡትም ለባልየው በተደረገ ግብዣ ማለት ነው። ይህም እንግዲህ አንዲት እናት በእርግዝና ወቅት የኤችአይቪ ምርመራ ማድረግ ስላለባት የኤችአይቪ ምርመራ ታደርጋለች። ባሏንም አምጥታ እንድታስመረምር ይደረጋል። በዚህን ወቅት እንግዲህ ስትመረመር የኤችአይቪ ቫይረስ በደሟ ውስጥ የተገኘባት እናት ነበረች እና ባሏን እንድትጋብዘው እንዲመጣ ተደርጎ
ባሏ መጥቶ ሲመረመር ባሏ ኤችአይቪ ቫይረስ በደም ውስጥ እንዳልነበረ በወቅቱ ይነገረዋል። ከዛ በኋላ እንግዲህ አንድም ልጅ ደግሞ ወልደዋል። ከዛ በፊት ምርመራም ሳያደርጉ ልጅ የወለዱበትም አጋጣሚ ነበረ። ከዛ በኋላ ልጃቸውን መጥታ ምርመራ እንድታደርግ ሲደረግ ሕፃን ልጅ ኤችአይቪ ቫይረስ በደሟ ውስጥ የተገኘበትን አጋጣሚ ያስታውሳለሁ። ከዛ እንግዲህ ከእናትየው ጋር ባደረግነው ንግግር ምንድን ነበረ፣ እናቲቱ እሱን ወይም ባሏን ከማግባቷ በፊትም የኤችአይቪ ቫይረስ በደሟ ውስጥ እንደነበረ ታውቃለች። ስለምወደው ከነገርኩት ይሸሸኛል ብዬ ዝም ብዬ ነው ያገባሁት የሚል ነገር ነበር የተናገረችው። በዚህን ወቅት እንግዲህ ባሏ በኤችአይቪ ቫይረስ ያልተያዘበት ሁኔታ ነበር። ከዛ በኋላ ጥንቃቄ የጎደለው የግብረ ስጋ ግንኙነት እንዳያደርጉ ነገር ናቸው። ከ3 ወር በኋላም ድጋሚ ሲመረመር ባሏ በቫይረሱ በደም ውስጥ እንደሌለ የሚያሳይ ነበር። እንግዲህ ከጊዜ ሂደት በኋላ የዛ ሰው ምርመራ ውጤት ምን እንደሆነ አላውቅም፣ ግን አንድ ነገር ማንሳት ፈልጋለሁ እዚህ ጋር። ሰዎች ስታተሳቸውንም እያወቁ ደብቀው ለሌላ ሰው ሳይናገሩ የሚያገቡበት ሁኔታ አለ። ይሄም እንግዲህ የሰዎችን ሕይወት ምን ያህል እንደሚጎዳ በዚህ አጋጣሚ ላንሳው ብዬ ነው። ዛሬ ወደ አነሳነው ጉዳይ ስንመለስ በቪዲዮ ላይ እንደተመለከታችሁት ኤንጅል በወቅቱ እጅግ በጣም ቆንጆ ወጣት ናት፣ ጠንካራ ናት። ማንም ሰው ውጫዊ ገጽታዋን አይቶ ታማሚ ናት ሊል አይችልም። ይህ ነው ትልቁ ትምህርት። የአንድን ሰው የጤና ሁኔታ ወይም ኤችአይቪ ስታተስ በአይን በማየት ብቻ ማወቅ በፍጹም አይቻልም። ሰውነቱ የተገነባ ፊቱ የሚያበራ ወይም በጣም ጤናማ የሚመስል ሰው ሁሉ ቫይረሱ ሊኖርበት ይችላል። ቫይረሱ በሰውነት ውስጥ ሆኖ ምንም አይነት ምልክት ሳይሳይ ለረጅም ዓመታት ሊቆይ ይችላል። ስለዚህ ጥሩ ቁመና አለው አላት በሚል ስሜት ብቻ ራስን አደጋ ላይ አሳልፎ መስጠት አያስፈልግም ማለት ነው። አሁን ላይ እንግዲህ ስለ ኤችአይቪ የሚወራ ወሬ የቀነሰ ቢመስልም ቫይረሱ ግን አሁንም አለ። በዓለም ላይ ብዙ በሚሊዮኖች የሚቆጠሩ ሰዎች ከቫይረሱ ጋር ይኖራሉ። በሀገራችንም ቢሆን በተለይ በወጣቶች መካከል አሁንም አዳዲስ በቫይረሱ የሚያዙ ሰዎች አሉ። መድኃኒቱ በመኖሩ ብዙ ሰዎች ጤናማ ሆነው እንዲኖሩ ቢረዳም ጥንቃቄ ግን ሊላላ አይገባም። ኤንጅል የደረሰባት ትልቁ ስቃይ ስንመለከት የዛሬ 20 ዓመት አካባቢ መድኃኒቱ እንዳሁኑ በሰፊው አለመኖሩና የነበሩት መድኃኒቶችም ራሱ የጎንዮሽ ጉዳት ስለነበራቸው በጤናዋ ላይ እንግዲህ ከፍተኛ ጉዳት ሊያስከትል ችሏል። ሚስተር ኬሊ በነገራችን ላይ በምድራችን ላይ ከሚኖሩ በጣም ዩኒክ ከሆኑና በቃ ከማይገኙ ሰዎች መካከል አንዱ ነው። ስብዕናው፣ የሚናገራቸው ነገሮች፣ ለሷ ያደረገው ደግነት፣ ጀግንነቱ በጣም የሚገርም ሰው ነው። ሚስት ሊያደርጋት ብሎ አምጥቷት አንድ ቤት ውስጥ አብረው እየኖሩ ለ1 ወር ምንም አይነት የግብረ ስጋ ግንኙነት አላደረጉም ነበር። አስቡት እንግዲህ። ብዙ ወንድ ቢሆን ኖሮ ገና አውሮፕላን ማረፊያ እንደተቀበላት ነበር ሌላ ነገር የሚያስበው። እሱ ግን ታጋሽና ቃሉን አክባሪ በመሆኑ ራሱን ከትልቅ አደጋ አተረፈ። ከዛስ ህመሟን ሲሰማ ትኬት ቆርጦ አላባረራትም። ብዙ ሰዎች ቢሆኑ የሚያደርጉት ይሄንን ነበር። አታለሽኝ መጣሽ፣ ሸውደሽኝ መጣሽ፣ ህይወቴን ልታበላሽ መጣሽ፣ እያወቅሽ የሚል የተለያዩ ነገሮች ሊያነሱ ይችላሉ። ሚስተር ኬሊ ግን እንደዛ አልነበረም ያደረገው። አምላኬ የመረጠልኝ እሷን ነው፣ ህይወቷን ላተርፍ ይገባል ብሎ ለ20 ዓመታት እንግዲህ ሀብቱንና ንብረቱን ሽጦ እሷን ሲያሳክም ኖሯል። በእውነት ሚስተር ኬሊ በጣም ልዩ ሰው ነው። ምናልባትም ኤንጅል ኢትዮጵያ ውስጥ ኖራ ቢሆን ኖሮ በዛን ዘመን የነበሩ ብዙ ሰዎች እንደሞቱት ህይወቷ ሊያልፍ ይችል ይሆናል። እግዚአብሔርም ይህን ሰው በመጠቀም እንዲህም አይነት ሰዎች አሉ የሚለው ደግሞ ዛሬ እኛም ሰምተን ከሱ የምንማረው ነገር ስላለ እሱ እጅ ላይ ጥሏታል። እንግዲህ በህይወትም እስካሁን ድረስ ልትቆይ ይችላለች። ሌላው ልናነሳ የሚገባ ነገር ምንድነው? ሚስተር ኬሊን ከቫይረሱ ያተረፈው ምንድን ነው ብለን ስንል ያው ታጋሽነቱ። ለ1 ወር ሙሉ አንዲት ቆንጆ ሴት ጋር አብሮ እያደረ ምንም አይነት ግንኙነት አላደረገም። ይህ ራስን የመግዛት ጥበብ ዛሬ ጤናማ እንዲሆን ረድቶታል። እሷንም ቢሆን ለምን አልነገርሽኝም ብሎ አላባረራትም። ይልቁንም ሀብቱን ጨርሶ ነው እንግዲህ ቅድምም እንዳልኩት ለ20 ዓመት እያሳከማት ይኖረው። ሌላው በመጀመሪያው ቪዲዮ ላይ አብዛኛው ሰው እንዴት አማርኛ ይጠፋባታል ብሎ ሲተቻት ነበር። እውነታው ግን ኤንጅል የወሰደችው ከባድ መድኃኒት ኩላሊቷን፣ ጉበቷን እና ልቧን ጎድቶት ነበር። ራሷን ስታ አይሲዩ ለረዥም ጊዜ እንደቆየች፣ ኦክሲጅን እየወሰደች ለረዥም ጊዜ እንደቆየች ታሪኳ መረዳት ችለናል። በወቅቱ ደግሞ የነበረው መድኃኒት ቀደምም እንዳልኳችሁ በጣም ከባድ ከመሆኑ የተነሳ ሰዎችን ኦርጋኖች ወይም ደግሞ የውስጥ ብልቶች የመጉዳት ባህሪ ነበራቸው። ከዚህም የተነሳ በርካታ ሰዎች ይሞቱ ነበር እና ያ መድኃኒት ሰውነቶቿን ጎድቶ ነበር። ጉበቷን ጎድቶ ነበር፣ ልቧን ጎድቶ ነበር፣ ኩላሊቷን ጎድቶ ነበር።
ከዚህ የተነሳ እንግዲህ አይሲዩ በቆየችበት ኮማ ውስጥ በነበረችበት ጊዜ በገጠማት ከባድ የጤና ቀውስ ምክንያት የማስታወስ ችሎታዋን አጥታ ነበር። እንደሰማነው እንግዲህ ከዛ በኋላ በመማር ነው እነዚህን ነገሮች ያመጣችው። እዚህ ጋርም እንግዲህ ማንሳት አለብን ብዬ የምለው የሚስተር ኬሊን ትልቅነት ነው እዚህ ጋር ማንሳት የሚገባል። እንግዲህ ይታያቸው አንድ ሰው ቀድሞ ይናገር የነበረውን ነገር ሁሉ ረስቶ፣ አማርኛውን ረስቶ፣ እንግሊዝኛውን ረስቶ ያንን የማስተማር የተለያዩ ነገሮችን ለሷ የማድረግ ነገር ስለነበረ ነው እንግዲህ አሁን ያለችበት ሁኔታ ላይ የደረሰችው። እዚህም ጋር እንግዲህ ማንሳት የሚገባን ነገር ምንድነው? አንድ ሰው በህይወት ለመኖር ጤናማ ሆኖ ለመኖር ወይም ከበሽታው ለማገገም ተስፋ የሚባል ነገር ያስፈልጋል። ከጎኑ ያለ ሰው የሚሰጠው ተስፋ፣ አይዞህ የሚለው ሰው፣ የሚያበረታው ሰው በጣም ያስፈልጋል። በዚህን አጋጣሚ እንግዲህ ሚስተር ኬሊ አይዞሽ ስላላት ከጎኗ ስለነበረ ብዙ ነገሮችን ያደርግላት ስለነበረ ነው እስከዛሬ ድረስ በህይወት ያለችው። ቅስሟን የሚሰብር ቢሆን አንቺ በቃ ትሞቻለሽ ተስፋ የለሽም የሚላት ቢሆን እስካሁን ድረስ በህይወት አትኖርም። እንግዲህ ከዚህ ምንማረው ነገር ይኖራል ብዬ አስባለሁ። ብዙ የታመሙ ሰዎች ሲመጡ ተስፋ ስንሰጣቸው አይዞህ ትድናለህ ትድኛለሽ ብለን ስንላቸው ምንም እንኳን ከባድ በሽታ እንኳን ቢሆን ያንን ተስፋ በማድረግ ህይወታቸው የሚቀጥልበት የሚረዝምበት አጋጣሚ ለመዳን እንደ አንድ ህክምና የሚሆንበት አጋጣሚ አለ። ስለዚህ የታመሙ ወገኖቻችንን የምንረዳቸውን ሰዎች ተስፋ እየሰጠናቸው ብንሄድ በጣም ጥሩ ነገር ይሆናል ብዬ ነው ምለውና ከሚስተር ኬሊ እና ከኤንጅል ታሪክ የምንማረው አንዱ ነገር ይሄ ነው። እንግዲህ ከነዚህ ሁለት ጥንዶች ይህንን ነገር ተምረናል። ዛሬም ላይ ቅድም እንዳልኳችሁ የኤችአይቪ ቫይረስ አለ፣ ስርጭቱ አለ። በተለይ ደግሞ በለጋ እድሜ ያሉ በወጣትነት እድሜ ያሉ ልጆችን በከፍተኛ ሁኔታ ጉዳት እያደረሰ ይገኛል። ስለዚህ ምርመራ ሳናደርግ ወይንም ደግሞ የአንድን ሰው የጤንነት ስታተስ ሳናውቅ ማግባት የለብንም። የምናደርገው ደግሞ የምርመራ ውጤት የሚያሳየው ከ3 ወር በፊት የነበረንን እንጂ አሁን ላይ ያለንን የጤና ሁኔታ የሚያሳይ አይደለም። ስለዚህ በድጋሚ ከ3 ወር በኋላ ምርመራ ማድረግ ይኖርብናል ማለት ነው። ለምናሳክመው ሰው ወይንም ደግሞ በህክምና ለምንረዳው ሰው ተስፋ መስጠት በህይወት የመኖር እድሉን እንደሚጨምርለትም በዚህ አጋጣሚ ላነሳላችሁ እወዳለሁ። ሌላኛው እንግዲህ ሚስተር ኬሊ እና ኤንጅልም እንዳሉት የድጋፍ ጥሪ ወይም ሰፖርት እንዲደረግላቸው የጠየቁት ሁኔታ አለ። ውድ ቤተሰቦቼ ይህን ታሪክ የሰማችሁ ኢትዮጵያውያንና በዓለም ዙሪያ የምትገኙ ደጋግ ሰዎች ሁሉ ኤንጅልና ሚስተር ኬሊ ላለፉት 20 ዓመታት ብቻቸውን ሲታገሉ ቆይተዋል። አሁን ግን ታሪካቸው ለኛ ግልጽ ሆኗል። ሚስተር ኬሊ ያን ሁሉ ሀብቱን ለሷ ህክምና ሲል አጥቷል። ዛሬ ላይ እርዳታ ያስፈልገዋል። ኤንጅልንም ቢሆን የተሻለ ህክምና ክትትልና ሞራል ድጋፍ ያስፈልጋታል። ሁላችንም በምንችለው አቅም ከጎናቸው እንቁም። እዮሃ ሚዲያ ባመቻቸው መንገድ በምናገኘው አጋጣሚ ሁሉ ይህንን ቅን ሰውና የተጎዳቸውን እህታችንን እናስባቸው። የሰው ልጅ እንግዲህ ለሰው ልጅ መድኃኒቱ ነውና። ሌላኛው እንግዲህ የመልካም ምኞት ወይም ደግሞ ለወደፊት ህይወታቸው የምንመኘው መልካም ነገር ነው። አንጅልዬ እግዚአብሔር ጨርሶ ይማርሽ። ይህን ሁሉ አልፈሽ ዛሬ ላይ በመድረስሽ አንቺ እጅግ በጣም ጠንካራ ሴት ነሽ። ለሚስተር ኬሊ ደግሞ እኛ ኢትዮጵያውያን የውለታ ህዝብ ነን። ኤንጅል ጤናዋ ሙሉ በሙሉ ሲመለስ ሁለታችሁንም ወደ ኢትዮጵያ እንድትመጡ በቻናሌ ስም ትልቅ ግብዣ አቀርባለሁ። ሀገራችሁ ኢትዮጵያ በክብርና በፍቅር ትቀበላችኋለች። አንተም ቀደም ሲል በኢንተርቪዋችሁ እንደተናገርከው ለኢትዮጵያ ትልቅ ክብር እንዳለ የሀገርህ ህዝቦች ኢትዮጵያን እንደሚወዷት ስትናገር ነበር። ይችን ሳታያት የወደድካትን ሀገር ደግሞ መጥተህ የህዝቦቿን ፍቅር አይተህ ለአንተም ውለታ ደግሞ ተገቢው ምላሽ ተሰጥቶ ባይ ደስታዬ ነው። ውድ ተመልካቾች ከዚህ ፕሮግራም ብዙ እንደተማራችሁ ተስፋ አደርጋለሁ። በመጨረሻም ሁላችንም ከዚህ ታሪክ ተምረን ራሳችንን እንጠብቅ፣ ለሌሎች ደግ እንሁን፣ ለሌሎች እንኑር። ይህ ቪዲዮ ለብዙዎች ትምህርት እንዲሆን ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ተመሳሳይ ጠቃሚ መልእክቶች እንዲደርሷችሁ ቻናሌን ሰብስክራይብ አድርጉ። ጤናው ትልቁ ሀብቶ ነው። አዲስ ቀን፣ አዲስ ጤና፣ አዲስ መንፈስ ይሁን ብሎ